የእግዚአብሔር ጄኔራሎች የስኬታቸው ምስጢርና የአንዳንዶቹም የውድቀታቸው ምክንያት። አዘጋጅ ሮበርት ስሊያርደን። ትርጉም ዳንኤል ነጋሽ። አርታኢ ናታን ደምሴና ዘላለም ቸርነት። ተራኪ ስንታየው ጸጋዬ። ዊሊያም ብራንሃም። ታዋቂው የምልክትና የድንቅ ሰው። ክፍል 1። አንተ ሕዝቡን እያታለልክ ያለ ዲያብሎስ ነህ ብሎ ጮኸ። በማስከተልም አንተ አታላይና አጭበርባሪ የሳር ውስጥ እባብ፣ ማን እንደሆንክ ለዚህ ሕዝብ ገልጬ ያሳያለሁ እያለ ይዝት ጀመር። በጣም ትልቅ ድፍረትን የተሞላ ተግዳሮት በመሆኑ በአዳራሹ ውስጥ የነበረው ሕዝብ በሙሉ በቀላሉ የሚታይ ማስፈራራት እንዳልሆነ ታዝበው ነበር። ከዚህም የተነሳ በመድረኩ ላይ ያገለግል ለነበረውና ቁመናው አጠር ብሎ ኮስመን ላለው ሰው ጥልቅ የሆነ ሐዘን ተሰምቷቸው ነበር። በእርግጥ በቦታው ለማሳትና ለማጭበርበር የሚፈቅድ ምንም ሁኔታና አጋጣሚ እንደሌለ ታዝበው ስለነበር በመድረኩ ላይ ሆኖ ያገለገለ የነበረው የእግዚአብሔር ባሪያ ሁኔታውን እንዴት ሊያስተናግድ እንደሚችል ይጠባበቅ ነበር። ጥቂት ጊዜ እያለፈ በመሄዱ ሰይጣናዊ ዓላማ ይዞ የተነሳው ሰው የተናገረውን እንዳይፈጽም ሁኔታዎች እንዳዘገዩት ይስተዋል ነበር። በጣም ለስለስ ያለና ዝግ ብሎ በስልጣን የተሞላ የወንጌላዊው ድምፅ ከቅርብ ርቀት ላይ ይሰማ ጀመር። ሰይጣን በዚህ ትልቅ ጉባኤ ፊት የእግዚአብሔርን አገልጋይ ተገዳድረሃልና በኢየሱስ ክርስቶስ ስም በእግሬ ስር ወድቀህ እንድትሰግድ አዝሃለሁ ሲል ትእዛዝ ሰጠው። ከጥቂት ደቂቃዎች በፊት ያለምንም ኀፍረት የእግዚአብሔርን ሰው በአስፈሪ ዛቻውና በአጸያፊ ዘለፋው ይገዳደርና ይከስ የነበረው ሰው በከባድ ጩኸትና ሲቃ በወሉ ላይ ወድቆ የለቅሶ ድምፅ ያሰማ ጀመር። ይህ ሰው በወለሉ ትቢያ ተጋድሞ ሲወራጭ ወንጌላዊው ምንም ነገር እንዳልተፈጠረ በተረጋጋ መንፈስ አገልግሎቱን ቀጠለ። ዊሊያም ብራንሃም ልብ ከሚሰብርና አስፈሪ ከሆነ የድህነት ኑሮ ጋር የሚተዋወቅ እንዲሁም ለስለስ ባለ ንግግሩና በትህትናው የሚታወስ ሰው ነበር። በወቅቱ በነበረው ዓለማዊ መመዘኛ በከፊል ትምህርት ቀመስ የነበረው ዊሊያም ብራንሃም በአብዛኛው ዕውቀቱን ያዳበረው በመለኮታዊ ገጠመኞች ውስጥ ነበር። ጎርደን ሊንድሴይ የክርስቶስ ለዓለም ክራይስት ፎር ኦል ኔሽንስ አገልግሎት መስራች የብራንሃም የቅርብ ጓደኛና የሕይወት ታሪኩን የጻፈ ሰው ነበር። ሊንድሴይ ስለ ብራንሃም ሲናገር ሕይወቱ ከዚህ ዓለም ነገር ወጣ ያለና ከተራ ነገር ሁሉ የዘለለ ነበር በማለት ገልጾት ነበር። የብራንሃም አገልግሎትና ሕይወት በማያሻማ ሁኔታ ተዘግቦ የሚገኝ ባይሆን ኖሮ ማንኛውም ግለሰብ ተአማኒነት የጎደለው ገድል አድርጎ ሊቆጥረው ይችል ነበር። በጣም ግልጽና ቀላል በሆነ አመክንዮአዊና በደካማ የእንግሊዝኛ ቋንቋ ዕውቀቱ ብራንሃም በ1940ዎቹ መጨረሻ ላይ ለተነሳው የፈውስ ድምፅ ሪቫይቫል መሪ ሊሆን ችሎ ነበር። ምንም እንኳን በዚህ ዘመን የራሳቸው የሆነ ልዩ የአገልግሎት ዘይቤ የነበራቸው በፈውስ ሪቫይቫል ዙሪያ የሚያገለግሉ አገልጋዮች ተነስተው የነበረ ቢሆንም የትንቢት አገልግሎትንና መለኮታዊ የሆነ ፈውስን በተቀናጀ መልኩ በመግለጥ እንደ ብራንሃም ያገለገለ ሰው አልነበረም። የብራንሃም የአገልግሎቱ መጨረሻ ክፍል አሳዛኝና ክፉ ጥላ ያጠላበት መሆኑ የሚታወስ ነው። ወደ ብራንሃም ታሪክ ጠለቅ እያልን ስንገባ የተጻፈው ነገር ለአንዳንዶች የሚያስደነግጥ፣ ለሌሎች ደግሞ የሚያሳዝን ሊሆን ይችላል። ይሁንና በዝርዝር የተጻፈው ነገር ለመርህ መሆኑን እናስተውል። የብራንሃም ሕይወት ሰዎች የእግዚአብሔርን ጊዜና ወቅት ባለመረዳታቸው ለሚከሰተው ነገር አሳዛኝ የሆነ ተምሳሌ ተደርጎ ሊወሰድ ይችላል። ሆኖም ግን የመጀመሪያው የብራንሃም ሕይወትና አገልግሎት በምድር ላይ የእግዚአብሔር መለኮታዊ ተጽዕኖ
የተገለጠበት ነበር። በባህልና በሃይማኖት ሥርዓት ውስጥ ተሸብቦ ላለ ሰው የቀደመው የብርሃናም ሕይወትና አገልግሎት ሁለንተናን እንደ ኤሌክትሪክ ኃይል በሚነዝር መልኩ የነበረውን አመለካከት የሚቀይርና በውስጡ የተለየ ማዕበል ሊፈጥር የሚችል ነበር። የብርሃን አክሊል ሚያዝያ 6 1909 ዓመተ ምህረት ንጋት ላይ በአሜሪካን ኬንታኪ በሚገኘው ተራራ ላይ 2 ኪሎግራም ተኩል የሚመዝን አንድ ሕፃን ልጅ ተወለደ። በአሮጌው ጎጆ ውስጥ በሚገኘው የቆሻሻ ወለል ላይ አንድ የ18 ዓመት ወጣት ረዘም ያለ ኮት ለብሶ በእግሮቹ ወዲህና ወዲህ ይመላለስ ነበር። ገና 15 ዓመት ያልሞላት የሕፃኑ እናት የተወለደው ልጅ ዊሊያም ማሪዮን ብርሃም ተብሎ ስም ሲወጣለት ሕፃኑን ታቅፋው ነበር። የማለዳ ጎህ እየቀደደ ባለበት ሰዓት የሕፃኑ አያት አዲሱን እንግዳ የብርሃምን ቤተሰብ በደንብ እንዲመለከተው መስኮቱን ለመክፈት አሰበች። በዚህ ጊዜ ነበር የመጀመሪያው መለኮታዊ ክስተት በለጋው ሕፃን ላይ የታየው። ብርሃናም የተነገረውን ታሪክ በራሱ አንደበት እንዲህ ሲል ነበር የገለጠው። ድንገት የትራስ መጠን ያለው ክብ ብርሃን በመስኮት ገብቶ እኔ በነበርኩበት ስፍራ ዙሪያዬን ከከበበኝ በኋላ በአልጋው ላይ አረፈ። በወቅቱ ይህን አስገራሚ ክስተት የተመለከቱት ጎረቤቶች በብርሃናም ቤተሰብ ውስጥ የተወለደው ምን አይነት ልጅ ይሆን በሚል መገረም ተሞልቶ የነበረ ሲሆን የሕፃኑን እጆች ትዳብስ የነበረችው እናቱ እነዚህ ትናንሽ እጆች የእግዚአብሔር መሳሪያ ሆነው ለብዙዎች ፈውስ እንደሚሆኑና በዘመኑ ሊሆን ያለውን የፈውስ ሪቫይቫል እንደሚመሩ በፍጹም አልገመተችም ነበር። ከ2 ሳምንት በኋላም ትንሹ ብርሃናም ለመጀመሪያ ጊዜ ወደ ባፕቲስት ቤተክርስቲያን ተወሰደ። ከድህነት ወለል በታች የብርሃናም ቤተሰቦች አስከፊ በሆነ የድህነት አረንቋ ውስጥ የነበሩ ሲሆን በኬንታኪ ተራራዎች ጀርባ በሚገኝ ደሳሳ ጎጆአቸው ውስጥ የጣውላ እንጨት ለመቀመጫነት በመጠቀም በቆሻሻ የተሞላው የቤታቸው ወለል ላይ ደርድረው ነበር። በዘመኑ በነበረው ዓለማዊ መመዘኛ ይህ ቤተሰብ ፍጹም በሆነ የመሃይምነት ደረጃ ውስጥ የነበረ ሲሆን መጽሐፍ ቅዱስም ሆነ ሌላ መጽሐፍ ማንበብ ጨርሶ የማይታሰብ ነገር ነበር። የብርሃናም ቤተሰብ እግዚአብሔርን በተመለከተ የነበራቸው መረዳት ከጠቅላላ ዕውቀት ያልዘለለ ሲሆን ሙሉ ጉልበታቸውን ያሳረፉት ከኑሮ ጋር በነበራቸው ትግል ላይ ነበር። ቤተክርስቲያንን በተመለከተ የሞራል ግዴታን ለመወጣትና ለማህበራዊ ግንኙነት ሲሉ ብቻ ነበር የሚካፈሉት። የብርሃናምን የቀድሞ ታሪክ ስንዘግብ እግዚአብሔር ሉዓላዊነቱን ተጠቅሞ በመለኮታዊና ድንቅ ምልክቶቹ ለምን ይናገረው እንደነበር በቀላሉ እንገምታለን። መጽሐፍ ቅዱስ እንዴት ማጥናትም ሆነ ማንበብ እንዳለበት አያውቅም። እንዴት መጸለይ እንዳለበትም አያውቅም። በወጣትነት ዘመኑ ሁሉ አንድም ሰው ሲጸልይ ሰምቶ አያውቅም ነበር። እንዴት ማንበብ እንዳለባችሁ የማታውቁ ከሆነ እግዚአብሔር በቃሉ ውስጥ የሚናገረውን መስማት አትችሉም። የማትጸልዩ ከሆነ በውስጣችሁ ያለውን ድምፅ ወይም ከመንፈሱ መስማት አትችሉም። በዙሪያችሁ ስለ እግዚአብሔር የሚያውቅ ሰው ከሌለ ማንም ሊያስተምራችሁ አይችልም። በዚህ አይነት ሁኔታ ውስጥ እግዚአብሔር የሚኖረው መንገድ ለጠራው ሰው በምልክትና በድንቅ መልእክቱን ማስተላለፍ ብቻ ነው። ምንም እንኳን ይህ ነገር የሚከሰተው አልፎ አልፎ ቢሆንም እግዚአብሔር በሰዎች አለመማርና የኑሮ ደረጃ ዝቅተኛነት ምክንያት የሚገደብ አምላክ አይደለም። በዛን ዘመን እንደሆነ ሁሉ አሁንም በዘመናችን እግዚአብሔር በምልክትና በድንቅ ሰዎችን ይጠራል። እግዚአብሔር በአንድም ሆነ በሌላ መንገድ መልእክቶችን ለአንድ ግለሰብ ማድረስ አይሳነውም። በብሉይ ኪዳን እግዚአብሔር በለዓምን የተናገረው በአህያ ነበር። በለዓም የእግዚአብሔርን ቃል ሊሰማ የቻለበት ብቸኛ መንገድ ይህ ነበርና ለሙሴ በቁጥቋጦ እሳት ተገልጦ ተናገረው። በሐዋርያት ሥራ በጨለማና በሃይማኖት እስራት ውስጥ የነበረው ሕዝብ ፊቱን ወደ እግዚአብሔር እንዲያዞር ባመኑት አገልጋዮቹ በኩል ሆኖ እግዚአብሔር በምልክትና በድንቅ ይገለጥ ነበር። እግዚአብሔር ትምክህታዊ በሆነ የሥነ መለኮት ዕውቀት ውስጥ የሚገደብ አምላክ አይደለም።
እርሱ ሁሉን ሊያደርግ የሚችል አምላክ በመሆኑ ከወደደ እንደ ዊሊያም ብርሃንሃም አይነቱን ሰው ይጠራና ያለንበትን ሃይማኖታዊ ትብታብ በጥሶ ያስወጣናል። ሃይማኖት ከተፈጥሮ በላይ የሆነ መለኮታዊ አሰራር የእግዚአብሔርን ሕልውና የሚገልጥ መሆኑን ተረድተን እንድንኖር አይፈቅድም። እግዚአብሔር የሃይማኖት ካባቸውን ሲገፍ አንዳንድ ሰዎች በቁጣና በንዴት ይገለጣሉ። ብርሃንሃም በሕይወቱ ውስጥ ያለውን ጥሪ ተረድቶ በዛ እንዲመላለስ ያደረገው በምልክትና በድንቅ ይሠራ የነበረው እግዚአብሔር ነበር። የበረዶ ማዕበል መሠረታዊ ፍላጎቶችን በተመለከተ የእግዚአብሔር አቅርቦት ከመወለዱ ጊዜ ጀምሮ በብርሃንሃም ሕይወት ውስጥ ነበር። ዛፍ በመቁረጥ የእንጨት ሽያጭ ሥራ ላይ የተሰማራው አባቱ ከጊዜ ወደ ጊዜ ከቤት ራቅ ያለ ስፍራ ላይ ለሥራ በመሄድ ያሳልፍ ነበር። ብርሃንሃም የ6 ወር ልጅ በነበረ ጊዜ በሚኖርባት ኬንታኪ ተራራ ላይ ኃይለኛ የበረዶ ማዕበል ተነስቶ ዙሪያቸውን ሸፈነው። የሚበላ ምግብና ለእሳት የሚሆን እንጨት ባለቀበት ሁኔታ ብርሃንሃምና እናቱ በወጥመድ ውስጥ ወድቀው ሞታቸውን ይጠባበቁ ጀመር። የብርሃንሃም እናት ሕፃኑ ባረጀ ብርድ ልብስ ጠቅልላ በአልጋ ላይ ሆነው በራብና በመንቀጥቀጥ ከፊታቸው ያለውን መልአከ ሞት ሊጋፈጡ መጠባበቅ በያዙበት ሰዓት ላይ ምንም አይነት መጥፎ ድል ሆነ መቅሰፍት የእግዚአብሔርን ዕቅድ ሊቀይር ስለማይችል እግዚአብሔር በጎረቤታቸው ውስጥ ሆኖ ተመለከታቸው። ከብርሃንሃም ቤተሰብ ቤት አናት ላይ የተገጠመው የጭስ ማውጫ ምንም አይነት ጭስ እያወጣ አለመሆኑን የተገነዘበው ይህ ጎረቤት ወደ ቤታቸው በመሄድ በሩን ሰብሮ ከገባ በኋላ በፍጥነት እንጨት በመሰብሰብ በቤታቸው እንጨቱን እንዲቀጣጠል አድርጎ ከቤቱ ምግብ ይዞላቸው በመምጣት ከሞት ሊታደጋቸው ችሏል። የዚህ ሰው ንቁነትና መልካምነት የብርሃንሃምን ቤተሰብ ከሞት ሊያድን ቻለ። ከዚህ አስደንጋጭ ክስተት በኋላ የብርሃንሃም አባት የእርሻ ሥራ ወዳገኘበት ኢንዲያና ቤተሰቡን ይዞ የተዛወረ ሲሆን ብዙም ሳይቆይ የብርሃንሃም የልጅነት ከተማ ተብላ ወደምትታወቀው ጄፈርሰን ኢንዲያና ቤተሰቡ ተዛውሮ መኖሪያውን በዛ አደረገ። ምንም እንኳን ወደዚያች መካከለኛ የአሜሪካን ከተማ ቤተሰቡ ቢዛወርም ከድህነት አረንቋ ውስጥ ግን የወጣ አልነበረም። በ7 ዓመት የለጋነት ዕድሜው ሸሚዝ እንኳን ያልነበረው ብርሃንሃም በላዩ ላይ ኮት ደርቦ ብቻ ነበር የሚሄደው። በሙቀት ወራት ላይ በትምህርት ቤት ክፍል ውስጥ ኮቱን እንደለበሰ በሁኔታው አፍሮና ተሸማቆ በላብ እንደተዘፈቀ ይቀመጥ ነበር። እግዚአብሔር በሀብታምና በድሃ መካከል ልዩነትን የሚያደርግ አምላክ ሳይሆን ልብን የሚመለከት አምላክ ነው። በነፋስ የመጣው ሰማያዊ ድምፅ። የዕለቱ ትምህርት ካለቀ በኋላ ብርሃንሃም ከጓደኞቹ ጋር አሳ ለማጥመድ አብሮ ለመሄድ ሲያስብ አባቱ ለዛን ቀን ምሽት የሚሆን ውሃ ቀርቶ እንዲያመጣ አዘዘው። ብርሃንሃም ከጓደኞቹ ጋር አብሮ ባለመሄዱ ውሃ እየቀዳ ማልቀሱን ተያያዘው። በትልቅ የውሃ መያዣ ዕቃ የቀዳው ውሃ ይዞ ወደ ቤት እየሄደ ሳለ ጥቂት ለማረፍ በማሰብ ረጅም ዕድሜ ካስቆጠረና በአካባቢው ነዋሪዎች ዘንድ ከሚታወቀው አንድ ዛፍ ስር ቁጭ አለ። ድንገትም ከዛፉ በላይ እየነፈሰ ያለ የነፋስ ድምፅ ሰምቶ ከተቀመጠበት ዘሎ በመነሳት ሲመለከት ነፋሱ እርሱ ካለበት ስፍራ ውጪ በሌላ ቦታ አልነበረም። ወደ ኋላም ፈቀቅ በማለት ዛፉን ሲመለከት ከውስጡ እንዲህ የሚል ድምፅ ወጣ። ዕድሜ በደረሰ ጊዜ በአንተ የምሠራው ታላቅ ሥራ ስላለ መጠጥ እንዳትጠጣ፣ ሲጋራ እንዳታጨስ፣ እንዲሁም በማናቸውም መንገድ ሰውነትን አታርክስ። በሰማው ድምፅ የተደናገጠው ትንሹ ብርሃንሃም እየተንቀጠቀጠና እያለቀሰ ወደ ቤቱ በመሮጥ በእናቱ እቅፍ ውስጥ ሽጉጥ አለ። ምናልባትም በእባብ ተነድፎ ይሆናል በሚል ድንጋጤ እናቱ ልታባብለው ብትሞክርም ስላልተሳካላት እንግዳ በሆነ የአእምሮ ችግር ውስጥ ወድቋል በሚል ፍርሃት በአልጋ ላይ አስተኛችው። የሕክምናም ሰው አስጠራች። የልጅነት ዘመኑ እስኪያልፍ ድረስ ብርሃንሃም በተቻለ መጠን በዛ ዛፍ በኩል ማለፍ አቁሞ ነበር። ከዛ እንግዳና አስደንጋጭ ከሆነው ገጠመኝ በኋላ ብርሃንሃም ሳያስተውለው ከመጠጥ ከሲጋራና ራስን ከሚያረክስ ልምምድ ሁሉ ራሱን አግሎ ነበር። አንዳንድ ጊዜ ከዕድሜ እኩዮቹ
ጫና የተነሳ መጠጥ ሊጠጣ ወይም ሲጋራ ሊያጨስ ወደ ከንፈሩ ሲያስጠጋ ከዛፉ በላይ ይነፍስ የነበረው የነፋስ ድምፅ በድንገት መስማት ይጀምርና አካባቢውን ሲመለከት ሁሉም ነገር ጸጥ ያለና እንደ ቀድሞ የነበረው ሆኖ ያገኘዋል። ወዲያውም አስገራሚ የሆነ ፍርሃት ወደ ውስጡ ከመጣ በኋላ የያዘውን የመጠጥ ጠርሙስ ወይም ሲጋራ ከእጁ ላይ በመጣል መሮጥ ይጀምራል። ከዚህ እንግዳ ከሆነ ባህሪው የተነሳ ብርሃናም በልጅነት ዘመኑ የነበሩት ጥቂት ጓደኞቹ ብቻ ነበሩ። ብርሃናም በራሱ አንደበት ሲናገር በሕይወቴ ዘመኔ ሁሉ ማንም የሚረዳኝ ሰው የሌለና እኔም ብሆን ማን እንደሆንኩ ስለራሴ መረዳት ያቃተኝ የመጥፎ ዕድል ምሳሌ አድርጌ ራሴን ቆጥር ነበር ብሏል። በአብዛኛው ጊዜ የተለየ ስሜት እንደሚሰማው ሲናገር በተለይ ለብቻዬ በመሆንበት ጊዜ አንድ ሰው በጎን የቆሞ ሊያናግረኝ እየሞከረ እንዳለ ይሰማኝ ነበር ብሏል። ብርሃናም በሕይወቱ የነበረውን የእግዚአብሔርን ጥሪ መረዳትም ሆነ ምላሽ መስጠት ተስኖት የወጣትነት ጊዜውን ያሳለፈው በጭንቀትና በፍለጋ ነበር። ማምለጫ ስፍራ አልተገኘም። ምንም እንኳን ብርሃናም በሕይወቱ መለኮታዊ የሆነ መገለጥን ያየ ሰው ቢሆንም ዳግም ልደትን አልተቀበለም ነበር። የ14 ዓመት ለጋ ወጣት እያለ በጫካ ውስጥ በአደን ላይ በነበረ ጊዜ በገጠመው አደጋ ለ7 ወራት ያህል በሆስፒታል ሊቆይ ይችላል። በዚህ ጊዜ ውስጥ በሕይወቱ ገፍቶ የመጣውን የእግዚአብሔርን ጥሪ አለመቀበል ብቻ ሳይሆን በእርሱ ሕይወት ላይ የተከናወነ ስላለው ነገር አንዳች መረዳት አልነበረውም። ቤተሰቦቹ ከእግዚአብሔር ጋር ትውውቅ ስላልነበራቸው ከእነርሱ የሚያገኘው ማበረታታት አልነበረም። ብርሃናም የነበረው ነገር የራሱ የሆነ የውስጥ ዕውቀት በመሆኑ ጥሪውን ይገፋ ነበር። ብርሃናም 18 ዓመት ሲሞላው ከዚህ ጫና ሊገላገለው የሚችለው ወደ አዲስ ስፍራ ቢሄድ እንደሆነ በማሰብ ከነበረበት ከተማ ለመዛወር ወሰነ። ይህን ሐሳቡ እናቱ እንደምታውቅ በመረዳት በልቡ ወደ ፎኔክስ አሪዞና ለመሄድ ቢወስንም በግምት 20 ኪሎ ሜትር ላይ ወደሚገኝ ጊዜያዊ ወደሆነ የካምፕ መኖሪያ እንደሚሄድ ለእናቱ ነገራት። ምንም እንኳን ለእርሱ እንግዳ የሆነና የተለየ የኑሮ ዘይቤ ያለበት ስፍራ ቢሆንም ብርሃናም በአንድ ትልቅ የእንስሳት ማርቢያ ስፍራ ላይ የቀን ሥራ እየሠራ በተጓዳኝነት የቦክስ ውድድር ሙያ በመለማመድ የተወሰኑ ሜዳሊያዎችን ሊያገኝ ችሎ ነበር። ነገር ግን ምንም ያህል ለመሸሽ ጥረት ቢያደርግም በጫካ ውስጥ እያለ እንኳን ለእግዚአብሔር ጥሪ ሊያመልጥ አልቻለም ነበር። በምሽት ወደ ሰማይ ከዋክብት ሲመለከት የእግዚአብሔርን ጥሪ በውስጡ በተደጋጋሚ ያዳምጥ ነበር። ብርሃናም የእርሱ የቅርብ ተከታይ የነበረው ኤድዋርድ የተባለው ወንድሙ መታሙን በአንድ ዕለት ሰማ። ሁኔታዎች ይሻሻላሉ በሚል ሐሳብ በእንስሳት ማርቢያው የነበረውን ሥራ ቀጥሎ ባለበት ጊዜ እጅግ የሚያሳዝንና ልብ የሚሰብር የሆነበትን የወንድሙን የኤድዋርድን ሞት አረዱት። ሐዘኑ ለብርሃናም ከባድና ከሚሸከመው በላይ ሆኖበት እንደነበር ሲናገር በቅድሚያ ያሰብኩት ነገር ቢኖር እኔ ራሴን ለሞት ማዘጋጀት እንዳለብኝ ነበር። ነገር ግን እንደገና የእግዚአብሔርን ጥሪ ሰማውና እንደተለመደው ጦርነት ያስኩኝ ብሏል። ብርሃናም ወደ ቤት እየተጓዘ ባለበት ሰዓት እንባው በጉንጮቹ ላይ እየወረደ ከወንድሙ ጋር የነበራቸውን የልጅነት ጊዜ ያስብ ነበር። ያሳለፉትን ከባድና የሰቆቃ ጊዜ በማሰብ ምናልባት እግዚአብሔር ኤድዋርድን የተሻለ ስፍራ ወስዶት ይሆን የሚል መገረም የሞላው ጥያቄ በውስጡ ይመላለስ ጀመር። ሐዘኑ ለቤተሰቡ ከባድ ከመሆኑ የተነሳ ሰላም ከቤተሰቡ ርቆ የነበረ ሲሆን አንዳቸውም ከእግዚአብሔር ጋር የጠበቀ ግንኙነት ስላልነበራቸው ሁኔታዎች እየከፉ ሄደው ነበር። ብርሃናም በወንድሙ የቀብር ስነ ስርዓት ላይ በሕይወቱ ለመጀመሪያ ጊዜ ጸሎት ሊሰማ ቻለ። ከዚህ ቀንም በኋላ እንዴት መጸለይ እንዳለበት ለመማር ወሰነ። ከቀብር ስነ ስርዓቱ በኋላም ወደ ነበረበት ስፍራ ለመመለስ ሲነሳ በእናቱ ብርቱ የሆነ ልመና ምክንያት ሐሳቡን በመቀየር ቤተሰቦቹ ባሉበት በኒው አልባኒያ የጋዝ ሥራ ውስጥ ተቀጠረ። ከሞት ጋር ግብግብ። ብርሃናም በሚሰራበት የጋዝ ካምፓኒ ውስጥ በሥራ ላይ ያለ በሆዱ ላይ የኬሚካል አሲድ በመፍሰሱ በባለሙያዎች በቂ ሕክምና ከማግኘቱ በፊት ለሳምንት ያህል በስቃይ ሊያሳልፍ ችሎ ነበር። በወቅቱ ምርመራ ያደረገለት ሐኪም የትርፍ አንጀት ህመም እንዳለበት በምርመራ በማግኘቱ የቀዶ ጥገናውን ለማካሄድ በሆስፒታል እንዲተኛ አደረገው። ብርሃናም ማደንዘጃውን በተመለከተ መደረግ ያለበት የሚቀደደው የሆዱ ክፍል ላይ ብቻ እንዲሆንና
ቀዶ ጥገናው መመልከት እንደሚፈልግ ለሐኪሞቹ በማሳወቅ በቀዶ ጥገና ክፍል ውስጥም የባፕቲስት ቄስ የነበረ አገልጋይ ከእርሱ ጋር እንዲሆን ለሐኪሞቹ ጥያቄውን አቀረበ። ከቀዶ ጥገናው በኋላ ብርሃናም ወደ ነበረበት ክፍል ቢወሰድም በየጊዜው የልብ ምቱ እየቀነሰ ከያዘው ሕመሙ የተነሳ የሞት ጥላ እያንዣበበበት በመሄድ ላይ ነበር። የሆስፒታሉ የመኝታ ክፍል ለብርሃናም በየጊዜው በጨለማ እየተሞላ ሲሄድ ይሰማው ነበር። በዚህ መሃልም ከርቀት የሆነና ከጫካ የሚነፍስ የሚመስል ዛፎችንና ቅጠሎችን የሚያንቀሳቅስ የነፋስ ድምፅ ይሰማው ጀመር። በየጊዜው ነፋሱ ወደ እርሱ እየቀረበና የነፋሱ ድምፅ እየጨመረ ሲሄድ ይህ ሊወስደኝ የመጣ ሞት መሆን አለበት በሚል ሐሳብ ውስጥ መግባት ጀመረ። ብርሃናም ሲናገር በድንገት የሞት ኳል ከተሰማኝ በኋላ እንደገና ከሞት ተመልሼ በልጅነቴ ባዶ እግር በመሆኑ ባደግኩበት መንደር ውስጥ በማውቀው ዛፍ ስር ሆኜ ከዚህ በፊት የሰማው ድምፅ በድጋሚ መጠጥ መጠጣት ወይም ሲጋራ ማጨስ የለብህም በማለት በተጨማሪም ጠርቻለሁ፣ ከጥሪው ፈቀቅ ልትል አትችልም የሚል ተደጋጋሚ ድምፅ ለሶስት ጊዜ ያህል ተናገረኝ ሲል ሁኔታውን ያስታውሳል። ከዚህም በኋላ ብርሃናም ጌታ ሆይ አንተ ከሆንክ ወደ ምድር እንድመለስ ፍቀድልኝና በየቤቱና በየመንገዱ ላይ ለእያንዳንዱ ሰው ወንጌልን ልስበክ በማለት ሲናገር በድንገት ብርሃናም ነቅቶ ራሱን በሆስፒታል ክፍል ውስጥ ያገኘዋል። ብርሃናም ሙሉ ጤንነት እየተሰማው የሄደ ቢሆንም ሐኪሙ ግን ይሞታል የሚል ግምት ስለነበረው ወደ ክፍሉ በመግባት ብርሃናምን በተመለከተ ጊዜ እኔ ቤተክርስቲያን የሚሄድ ሰው አይደለሁም፣ ነገር ግን ይህ ልጅ እግዚአብሔር እንደጎበኘው ተረድቻለሁ ሲል መስክሯል። በጥቂት ቀናት ጊዜ ውስጥም ብርሃናም ከሆስፒታል እንዲወጣ ከተደረገ በኋላ ቃል በገባው መሰረት በሕይወቱ ያለውን የእግዚአብሔርን ሐሳብና ጥሪውን ለመረዳት ፍለጋውን ተያያዘው። ፈውሱን መቀበሉ ብርሃናም ንስሐን የሚመለከት ስብከት ለመስማት በየቤተክርስቲያኑ ቢዞርም ሊያገኝ አልቻለም። በመጨረሻም ተስፋ በመቁረጥ በቤታቸው ጀርባ የሚገኝ አንድ አሮጌ መጠለያ ወዳለበት ስፍራ በመሄድ ለመጸለይ ይሞክር ጀመር። ምን ብሎ መጸለይ እንዳለበት ባያውቅም ልክ ከጎኑ የቆመን ሰው እንደሚያናግር ከእግዚአብሔር ጋር መነጋገር ጀመረ። ድንገትም በአሮጌው የሕንፃ ግድግዳ ላይ አንድ ብርሃን አርፎ የመስቀል ቅርጽ ሲሰራ አየ። ብርሃናም ይህ ምልክት ከጌታ እንደሆነ በማመኑ ከላዩ ላይ እንደ ከባድ ሸክም ተጭኖት የነበረው ነገር ሲነሳ ተሰማው። በዛን ዕለት በዛ አሮጌ መጠለያ ውስጥ ብርሃናም ዳግም ልደትን ተቀበለ። በኬሚካል አሲድ ምክንያት በደረሰበት አደጋ በዓይኖቹ ላይ ያስከተለው ጉዳት በመኖሩ ረዘም ላለ ሰዓት አንድ ነገር ሲመለከት ሰውነቱ ይንቀጠቀጥ ነበር። ብርሃናም ወደ እግዚአብሔር ሲጸልይ ቃሉን መስበክ ካለበት ሊፈወስ እንደሚገባው ለእግዚአብሔር ተናግሮ ነበር። በአካባቢው በምትገኝና በፈውስ አገልግሎት በምታምን የባፕቲስት ቤተክርስቲያን በመሄድ ለጸሎት ወደ መድረክ ከወጣ በኋላ በፍጥነት ሊፈወስ ችሏል። በዚህ ቤተክርስቲያን በሙላት የሚገለጠውን የእግዚአብሔር ኃይል ከተመለከተ በኋላ በእግዚአብሔር ፊት ሆኖ ይህን ኃይል ለመቀበል ለ6 ወራት ያህል በጸሎት ከቆየ በኋላ የጸሎቱን መልስ ተቀበለ። የቀድሞው የብርሃን አክሊል። ብርሃናም የ24 ዓመት ወጣት በነበረበት በሰኔ ወር 1933 ዓመተ ምህረት ላይ ጄፈርሰን በሚባል ቦታ የመጀመሪያ የድንኳን ሪቫይቫል ስብሰባውን አደረገ። ከ3000 ሰዎች በላይ ተገኝተው የነበረ ሲሆን በሰኔ 11 በኦሃዮ ወንዝ ላይ ለ130 ሰዎች የጥምቀት ሥርዓት አደረገ። በዕለቱ 17ኛውን ሰው በማጥመቅ ላይ እንዳለ ለየት ያለ መለኮታዊ ክስተት ተገልጦ የነበረ ሲሆን ይህን ክስተት ብርሃናም በራሱ አንደበት ሲገልጠው እንደ አክሊል የሚመስልና ክቡን እየዞረ ያለ ብርሃን እኔ በቆምኩበት ስፍራ መጥቶ ቀጥ አለ። እስከ ሞት በሚደርስ ፍርሃትን ተዋጥኩ። ብርሃኑን ከተመለከቱትና በስፍራው ከተገኙት ከ4000 ሰዎች መሃል ብዙዎች በፍርሃት ጥለው ሲሸሹ፣ አንዳንዶች ደግሞ በጉልበታቸው ወድቀው እግዚአብሔርን ያመሰግኑና ይባርኩ ነበር። በቦታው ላይ ከተገኙት መሃል አንዳንዶች ድምፅ እንደሰሙ ሲናገሩ፣ ሌሎቹ ደግሞ
ብርሃኑን ብቻ ማየታቸውን ይመሰክራሉ። ከተወሰነ ጊዜም በኋላ በዚያ የበልግ ወራት ላይ በስፍራው የተገኘው ሕዝብ የማምለኪያ ስፍራው በቦታው በመገንባት ብርሃናም የማምለኪያ ጸሎት ቤት በማለት ሊሰይሙት ችለዋል። ከ1933 እስከ 1946 ዓ.ም ድረስ ብርሃናም የራሱ የሆነ ሙያ እየሰራ በተጓዳኝነት በቤተ ክርስቲያን ያገለግል ነበር።